የሰው ልጅ ከፍ ብሎ ስናይ ውስጣችን በቃ አይሻክ። የአንድ ሰው እርገት የአንድ ሰው ውድቀት ሊሆን አይችልም። ሳልፈልግ ሰውነቴ እየቀነሰ መጣ። በካንሰር ታመምኩ። ሰላም ውድ ሀገሬ ልጆች፣ ሰላም ፍቅር ጤና በያላችሁበት ይብዛልኝ። ይህ ከማል ወሎ ነው። ከማል ወሎ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ስታዩ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ጎፋ በመሬት መንሸራተት ምክንያት ያ ሁሉ ህዝብ ሲያልቅ አብነት እዛ ቦታ እንዳትገባ እንዳትረግ ላይ ታመምኩ። ያ ቦታ ተስፋ ቆረጥኩ። እግዚአብሔር ሰው ካንተ አልጠብቅም ከናንተ ባልጠብቅ ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። በካንሰር ታመምኩ። ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ደረብም ይታያል፣ ውስጥ ያሳያልና ቪዲዮ እንግዲህ መጀመሪያ ላይ መግቢያ ላይ እንደሰማችሁት ነው። ማስተር አብነት የተናገረውን ነገር ማለት ነው። ማስተር አብነት ህመሙን ህዝብ እንዲያቅበት አይፈልግም። ለምን እንደው ታውቃላችሁ? ማስተር አብነት በሽታውን ህዝብ አወቀበት ማለት የሱን እጅ የሚጠብቁ ብዙ ምስኪኖች፣ ብዙ እናቶች ስላሉ ተስፋ እንዲቆርጡበት አይፈልግም። የኢትዮጵያን ህዝብ ማሳሰብ አይፈልግም። ገብቷቸዋል? የኢትዮጵያ እናቶች ብዙ እናቶች እሱን የሚጠብቁ አሉ። እነሱ እንዲያስቡበት ስላልፈለገ በሽታውን ማሳወቅ አልፈለገም። እሱ ግን እዛ ጎፋ በተፈጠረው ነገር የዛን የተነሳበት እንዳገባ እያሉኝ እዛ ገብቼ ነው በሽታዬን የቀሰቀስኩት እያለ ነበርና ሰምታችሁት ከሆነ ቪዲዮ ላይ ነበረ። እና ብዙዎቻችን ማለት እንችላለን ማለት ነው ለማስተር አብነት ጥሩ ነገር ከመመኘት መጥፎ ነገር የሚመኝለት ይኖራል ብዬ አላስብም። ነገር ግን አንድን ሰው ሁሉም ሰው ይወደዋል ብሎ መወሰን አይቻልም። ግማሽ ሰው ቢወደው ግማሽ ሰው ይጠላዋል። ግን ማስተር አብነትን ደግሞ የሚጠላው ሰው አለ ብዬ አላስብም። ምክንያቱም እሱ የሰው ለውጥ ተመፈለግ የተራበን ከማብላት የተጠማን ከማጠጣት ውጭ ሌላ ነገር ምንም ማድረግ ስለማያስደስተው ማለት ነው። ምክንያቱም በሽታን ቢደብቁት ሞት ይመሰክራል ይባላልና ህዝቦቹን ላለማሳዘን ሲል በሱ የተነሳ ሐሳብ እንዳይገቡ ብሎ በሽታውን ደብቆ ግን ሰውነቱ እያለቀ ሲሄድ መጨረሻ ላይ ይኸው እንደምታዩት በሽታው ጣለው ማለት ነው። ይሄ ምንድነው? ለህዝቡ ማሳወቅ ያልፈለገበት ምክንያት ብዙ ነገር አለ። ገብቷችኋል? ከሱ የሚሰጥ ነገር ስላለ ያን የሚሰጥ ነገር እነዛ ምስኪኖች እነዛ እናቶች ይጠብቃሉ። ማስተር አብነት የብዙዎችን ምስኪን እንባ አባሽ የኢትዮጵያ ምስኪኖች እናትና አባት የሆነ ሰው ነው ማስተር አብነት ማለት። ገብቷችኋል? ህመምን ደብቆ ሰውን የሚረዳ አስቡት። ራሱን መስዋዕት አድርጎ ሰውን የሚያገለግል በአሁን ሰዓት አይገኝም። ማስተር አብነት ግን ሁሉም ሙስሊም፣ ክርስቲያኑ የእምነት አባቶች በያለበት እየሄዱ በተኛበት ሆስፒታል እየሄዱ ጸሎትና ዱዓ ሲያደርጉለት ነበር። አንዳንድ ሰዎች አላችሁ አሁን ማስተር አብነት ከጥሩ ስራ ውጭ ሌላ ስራ ምንም ነገር እንደሌለው ሁላችንም ጠንቅቀን እናውቃለን። አንዳንድ እንደውም እርዶ የተባሉትንም አርገው የሚሉ አሉ። ማስተር አብነት ግን ከራሱ ጨምሮ የሚያደርግ ሰው ነው። አንዳንድ ሰዎች ግን በየሶሻል ሚዲያው በየቲክቶኩ፣ በየፌስቡኩ፣ በየዩቲዩቡ ማለት ነው ለኮሜንት ብላችሁ ለላይክ፣ ለሰብስክራይብ፣ ለፎሎ ብላችሁ መጥፎ ነገር ባትሰሩ። አሁን ማስተር አብነትን ትናንትና አሳዛኝ ዜና ብላችሁ ሞተ ብላችሁ ለቃችሁታል። አሁንለታ ለቆታል እሱ ራሱ ቤተሰቦቼ በቅርብ ወደ ሚዲያ እመለሳለሁኝና አትሰው ብሎ ማለት ነው። ግን ይሄን ማድረግ ምን አስፈለገ? ያን የለቀቀው ያንን ሬፕ ብለው እንደ ሞት አስመስለው ምናምን የለቀቁትን አያይዞ ነው እሱ የለቀቀው ማለት ነው። ለማስተር አብነት እኮ ይሄ አይደለም የሚገባው። ሁላችንም በያለንበት ሙስሊም ክርስቲያኑ በጸሎትና በዱዓ የልጅ ወደ ምስኪን እናቶቻችን እንዲመጣ ዱዓ ማድረግ ነው ያለብን ወይስ ሞተ እያልን በየሶሻል ሚዲያው መለጠፍ ነው ያለብን? በነገራችን ላይ ከታመመ አካል ወንድም አለ፣ ሚስት አለ፣ ልጅ አለው። ይሄ ልጅ አይደል? መቼም እናንተ ይሄን ነገር ስትፖስቱ ልጅ የላችሁም ማለት ልጅ ይኖራችኋል።
ወይም ደግሞ ወደፊት ትወልዳላችሁ ልጅ ማለት ነው። አንተ ላይ እንደዚህ ያለ ነገር አንቺ ላይ እንደዚህ ያለ ነገር ቢፈጠር ቲንክ አድርጉት። ለምሳሌ ትናንትና ወዲያ ነው ምናምን ሞተ ብላችሁ ለጠፋችሁ ማስተራብነት ሚስቱስ ብታዩ ለምሳሌ አጋጣሚ ከሆስፒታል ወይ ወደ ቤት ልትሄድ ትችላለች ሚስቱ። ወንድም አለው፣ እናት አለው፣ አባት አለው። አሁን ዛሬ ሶሻል ሚዲያ የማይጠቀም የለም። ገብቷችኋል? አጋጣሚ እንደዛ አድርጋችሁ አስመስላችሁ አቀናብራችሁ ለቃችሁ በዛን አጋጣሚ ወይ ወንድም ወይ ቤተሰብ ቢያየው ምን ሊፈጠር ይችላል ብላችሁ አታስቡ? እኔ ግርም የሚለኝ ነገር አንዳንድ ጊዜ ለፎሎ ብለን የምንሰራው ስራ ትልቅ ሪስክ ውስጥ ወይም ትልቅ ችግር ውስጥ ይዶለናል። ምክንያቱም እናንተ ሌላ ነገር ፈልጋችሁ ሊሆን ይችላል። ለልጁ ግን ስሜቱ ጥሩ አይደለም። ይሄ ውለታው ይሄ አይደለም። ለማስተራብነት ውለታ የምንውልለት ማስተራብነት ሞተ ብለን በየሶሻል ሚዲያው መለጠፍ ሳይሆን ውለታ የምንውልለት በየሃይማኖታችን ዱዓና ጸሎት ስናደርግለት ለሱ ውለታ ነው። ይሄ ገብቷችኋል? ለኛም የተራቡን ማብላት ያለቀሰን እንባ ማበስ ማየት ለኛ ትልቅ ነገር ነው። ማንም የማያደርገውን ማንም የማይሰራውን ስራ ነው ሲሰራ የኖረው ማለት ነው። መንግስት የማይሰራውን ስራ እንዴ መንግስት በትንትን ያደረገውን ህዝብ አይደል እየሄደ እያበላ እያጠጣ ከስንት ችግር ያወጣልን። እንደዚህ ያለ ሰው ሞተ ብለን ስንለጥፍ ምንድነው ስሜቱ? የለጠፋችሁ ሰዎች ግን ማለት ነው ወንድም የላችሁም፣ እህት የላችሁም፣ እናት አባት ሚስት ልጅ የላችሁም። ቢኖራችሁ አልለጥፉ። ምክንያቱም ሐዘን ምን ያክል ሰውን እንደሚጎዳ ብታውቁት ኑሮ ማለት ነው ያን ነገር አታደርጉም ነበር። ያን ነገር አትለጥፉም። ሞተ እንደዚህ ብላችሁ አትለጥፉም ነበር። ምክንያቱም ሐዘን ትልቅ ስብራት ነው። ሐዘን ምን ያክል እንደሚጎዳ አልገባችሁ እናንተ። አሁን ይሄንን ወንድሙም ተውት። አጋጣሚ እናቱ ብታዩስ? መቼም የእናት ነገር የማታውቁ የላችሁ። ገብቷችኋል? እናት ብታዩ ሞተ የሚባልን ነገር ተለጥፎ እናት ብታይ ምን አይነት ስሜት እንደሚሰማ ታውቃላችሁ? ለምንድን ነው ለሰው ልጅ መልካም መሆን ቢያቅተን በቃ መልካም ባሰብ ቢያቅተን ዝም እንበል በቃ ጸጥ። ሽልም ተሆነ ይገፋል፣ ቂጣም ተሆነ ይጠፋል የሚባል ነገር አለ። ስለዚህ ነገሮችን ብንተዋቸው አንዳንድ ጊዜ ከሰው ጥሩ ነገር ለማግኘት ስንል ወይም ደግሞ ከሰው የሆነ ፊድባክ እንጠብቃለን ስንል ያልሆነን ሰው መጉዳት አያስፈልግም። ማስተራብነት እንኳን ሞተ ተብሎ የሚለጠፍ ቀርቶ አይደለም ታመመ ተብሎ የሚለጠፍ ሰው እንኳን ነበረም። በጣም እኮ የሚያሳሳ ሰው ነው ጎበዝ። ማስተር እኮ በጣም የሚያሳሳ ለገባው ሰው ከማስተር በላይ የሚያሳሳ የለም። ከማስተር በላይ ቅን ሰው የለም። ከፈጣሪ ገዛ ጋር በሱ ምክንያት ብዙ ሰው እንባውን አብሷል። ብዙ የተራበ ጠግቧል። ገብቷችኋል? ብዙ የፍሳሽ ሲፈስበት የነበረ ብዙ በሱ ምክንያት ቆርቆሮ ለብሶላቸዋል። ተፍሳሽ ብዙ ሰው ጎዳና ያድር የነበረው ሰው ብዙ ተጎዳና ወጥቷል። በማን? ከፈጣሪ ስር በማስተራብነት ስም። እንደዚህ ያለን ሰው በየሶሻል ሚዲያ ሞተ እያላችሁ የምታጋሩ ሰዎች ለሱ ይሄ ይገባል። ለሱ የሚገባው ጸሎት፣ ዱዓ፣ አቅም ያለው ሄዶ መጠየቅ። እሱ እኮ ገንዘብም አልፈልግም ብሏል። ለኢትዮጵያ ሕዝብ ማስተላለፍ የምፈልገው ልትረዱኝ የምትፈልጉት እሱ እሰቡት። እሱ ታሞ ተኝቶ አልጋ ላይ ሆኖ ማለት ነው አልጋ ላይ ላሉ ሰዎች እርዱልኝ ነው ያለው። እሱ እኔን እርዱኝ አላለም፣ እነዛን እርዱልኝ። ገብቷችኋል? እንደዚህ ያለ ሰው ታዲያ ሞተ ተብሎ ይለጠፋል እንዴ? ምን አይነት የሞተ ጭንቅላት ነው? ይሄን ደደብ ጭንቅላት እየያዛችሁ አገራችን መቼም አትለወጥ። እንደናንተ ያለ ደደብ ጭንቅላት ያለው ሰው ነው አገሪቱን ወደ ኋላ እያስቀራት ያለው እንጂ ሁሉም ሰው ቅን ቢያስብ አሁን በማስተራብነት የተነሳ ከ175-85% ቅን ያስባል ለማስተራብነት። 25 ወይም 35% ደግሞ ወዴታች ይጎትታል። ይሄ ማለት ከየሁሉም ቦታ ይሄን ያህል አቅጣ 35% ተገኘ ማለት እሰቡት ኢትዮጵያ ምን ያክል ደንቆሮ ህዝብ እንደተሸከመች ማለት የፈለኩት ሁሉንም አይደለም።
ልክ እንደዚህ እንደ ማስተር አብነት ሙቷል ብሎ እንደለጠፈው ሰው ደንቆሮ ማለት ነው እንጂ እንደ ኢትዮጵያ ህዝብ ወርቅ የለም፣ እንደ ኢትዮጵያ ህዝብ ፍቅር የለም። ግን አንዳንድ ደንቆሮዎች አሉ ወደ ኋላ ሰውን ማስቀረት ይፈልጉ። አንዳንድ ጊዜ ሰው ከበላይ ያለው አንተን አይናገርም፣ ከበታች ያለው ነው ወዴታች የሚጎትትህ። ታውቃለህ። አሁንም ማስተር አብነት ከማስተር አብነት ስር ያለ ነው። ማስተር አብነትን ወደ ኋላ በማስተር አብነት የሆነ ነገር ማግኘት የፈለገ ሰው እንጂ ማስተር አብነት ተበላው ያለ ሰው ማስተር አብነትን አይናገርም። ለማስተር አብነት አናውቅም እንዴ? እና አወክር እነ አዳነች አበቤ የሃይማኖት አባቶች ትልቆች አሉ የሚባሉት እነ መሐመድ አላሩሲ እንግዲህ ትልቅ ናቸው የሚባሉት ሌቭላቸው ከፍ ያለ ነው የሚባለው ሂደው በፍቅር ዝቅ ብለው እነ ሀሊድ ዝቅ ብለው ጠይቀውታል። ከሱ በታች ያሉ ሰዎች ደግሞ ሞተ እያሉ እየለጠፉ እሱ ጋር እኩል ለመሆን አይደለም እኮ መስሏችሁ ነው። እኩል ለመሆን አይደለም፣ እሱን ወደታ ለመገተት። አንዳንድ ጊዜ ምን አይነት አባባል አለ መሰላችሁ? ሁሌም ከበላይ ያለ ሰው ሳይሆን ከበታች ያለ ሰው ነው የሚጎተተው ይባላል። ይሄን ደግሞ ንቆ መተው ነው። ንቆ ለመተው ደግሞ ችሎታ ያስፈልጋል። እናንተ የምትለጥፉ ሰዎች፣ ሞተ እያላችሁ የምትፖስቱ ሰዎች እናት ካላችሁ በእናታችሁ፣ አባት ካላችሁ በቃ በፈጠራችሁ በፈጣሪያችሁ እንደዚህ ያለ ነገር ተው። እናቱ ብታይ በጣም ከባድ ስሜት ነው። እንደገና ደግሞ ቢያንስ እሱን ለማከል ወይም ደግሞ እሱን አስቀርታችሁ እናንተ ከፍ ብላችሁ በዛ ቪዲዮ ወይም በዛ ፖስት የተነሳ ፌመስ ልትሆኑ ትችላላችሁ። እንደዛ አድርጋችሁ የፈመሳችሁት ፌመስ ይቅርባችሁ። ገብቷችኋል? እንደገና ደግሞ መፈመስ ብዙ ነገር ያፈምሳል። ግን ማስተር አብነትን እንደዛ አድርገህ ሳይሆን መፈመስ ያለበት እሱን መሀል ቢቃርህ ቢያንስ መመሳሰል ልመድ። እንዴት አንድ ሰው እንዴት ፈመሰ ብለህ ቁጭ ብለህ ከምታይ የፈመሰበትን መንገድ በፍቅር ጠይቀህ ወይም ደግሞ የፈመሰበትን መንገድ በስነ ስርዓቱ አይተህ መፈመስ ትችላለህ። እንዴት ፈመሰ ብለህ እሱን ወደ ኋላ ከምታስቀር ይልቅ እንዴት ነው የሰራው፣ የፈመሰበት መንገድ ምንድን ነው፣ ወይም ደግሞ እዚህ ደረጃ ሊደርስበት የቻለው መንገድ ምንድን። ማስተር አብነት እዚህ ደረጃ የደረሰው ሰርቶ ነው፣ ክፉ ደጉን አይቶ ነው። አንተ ደግሞ እሱን ገለህ ወይም ደግሞ እሱን ለጥፈህ አይደለም እዚህ ደረጃ ላይ መድረስ ያለብህ ማለት ነው። የሰው ልጅ ከፍ ያለ ደረጃ ላይ ሲደርስ ያ ሰው በምን አይነት ደረጃ ሂዶ ነው እዛ የደረሰው? እንዴት ሰርቶ ነው እንደዚህ ሊለወጥ ወይም ደግሞ እንደዚህ ሊፈምስ እዚህ ደረጃ ሊደርስ ይቻለው? እንዴት ሆኖ ነው? ይሄን ነገር ቲንክ አድርገህ ነው መሄድ ያለብህ እንጂ ያንን እዛ ከፍ ብሎ የበለጠህን ሰው አውርደህ አይደለም አንተ ከፍ ማለት ያለብህ። ገብቶሃል አይደለ? ሴትም ሆንሽ ወንድ ይሄን ብዙ ዜና የምትሰሩ ማስተር አብነት እንደዚህ ሆነ አሳዛኝ ዜና ምናምን እያላችሁ የምትለጥፉ ሰዎች ማለት ነው እሱን ለማከል ወይም እሱ የደረሰበት መንገድ ወይም እሱ የደረሰበት ቦታ ለመድረስ መጀመሪያ መንገዱን የራስህን መንገድ ማጥራት ይገባል። አንደኛ ጭንቅላትህን አጥራ። ንጹህ ጭንቅላት ሊኖርህ ይገባል። ቅን ልብ ሊኖርህ ይገባል። የቆሸሸ ጭንቅላትና የቆሸሸ ልብ ይዘህ እሱ ደረጃ ላይ ለመድረስ አትሞክር። ምክንያቱም ጥሩ ነው፣ እሱ በንጹህ ልቡ ነው እዛ ቦታ ላይ የደረሰው። ይሄንን ልታውቅ ይገባል። ወደ ኋላ እየጎተትክ ሳይሆን የሰው ልጅ አንተ ከፍ ማለት ያለብህ ከፍ ያለው ደረጃ ላይ በምን ደረጃ ላይ ሂዶ ነው። ከቻልክ በፍቅር አማክረህ እንዴት ተለወጠና እንዴት እዛ ደረጃ ላይ እንደደረሰ ጠይቀህ መንገድህን አጥርተህ መሄድ አለብህ። ንጹህ ልብና ንጹህ አእምሮ ካለህ የቆሸሸ አእምሮና የቆሸሸ ልብ ይዘህ ግን አንድ እርምጃ መራመድ አትችልም። ገብቶሃል? አሁን አንድ የሆነ ነገር ፖስተህ እውነት መሆኑ ሲታወቅ ያንተ ውሸት መሆኑ ከታወቀ እዛው አለህበት ላይ ነው የምትቆመው። ግን ከፍ ያለን ሰው አማክረህ መንገዱን እንዲጠርግልህ መንገዱን እንዳሳይህ እንዲመራህ አቅጣጫ እንዳስይዝህ ካማከርከው ከሱ ደረጃ አይደለም ልብ ንጹህ ልብ ካለ ከሱ በላይ ወይም ደግሞ ሌላ ሌቭል ትደርሳለህ። ቷል ምን ልል ፈልጌ ነው የሰው ልጅ በመጥፎ ነገር ከምንተርበው በመጥፎ ነገር ከምናደርገው በመልካም ነገር የምንፈልገውን ነገር ማግኘት እንችላለን። የሰው ልጅ ከፍ ብሎ ስናይ ውስጣችን በቃ አይሻክር። እንዴት ብሎ ነው ከፍ ያለው ብለን እሱ የሄደበት መንገድ እኛ ማጣራት ወይም ደግሞ እንዴት ሆነን ነው የምንሄደው ብለን መፈለግ አለብን። የአንድ ሰው እድገት የአንድ ሰው ውድቀት ሊሆን አይችልም። እንኳን አንተ ወንድም ካደገ ዙሮ የሚረዳህ አንተኑ ነውና
አንተ ደግሞ ለማደግ መጣር አለብህ። ያደገን ሰው ከመጣል አንተ ለማደግ ግድ ይልሃል ማለት ነው። ምክንያቱም አንተ ስታድግ ቅልብ ያላችሁ ሰዎች ባደጉ ሰዓት ህዝባችን የተራበ ህዝብ አይኖርም፣ የተጠማ ህዝብ አይኖርም፣ የሚያለቅስ ወይም ደግሞ በጎዳና የሚያድር ህዝብ አይኖርም ማለት ነው። ምክንያቱም ሁሉም ቅን ሆኖ በአንድ አይነት መንገድ ከሄደ። ነገር ግን ከፍ ያለው ቅልብ ሆኖ ከፍ ያለው እያገለገለ ዝቅ ያለው መጥፎ ልብ ይዞ ያንን የሚያገለግል ሰው ህዝብ እንዲጠላውና ልቡን እንዲሻክር ማድረግ ከኋላ ሆነ ወደ ታች መጎተት አያስፈልግም። ምክንያቱም ቅን ልብ ያለው ቅን ይሆናል፣ መጥፎ ልብ ያለው ደግሞ የትም መራመድ አይችልም። መጥፎ ልብ ያለው ከምትሆን እንደሱ ቅን ልብ ያለው ሁነህ መንገዱን ብታጣራ ይሻላል። በማይመስለን በቃ ይሄ ነገር መጥፎ ነገር አይደለም ብለን የምንሰራው ስራ ትልቅ ዋጋ ያስከፍለናል።ቷቸዋል። ነገን ለማየት ዛሬን መኖር አለብህና መታገስ ግድ ይላል። መጥፎ ስራ ሰርተህ ሳይሆን ጥሩ ስራ ሰርተህ አንድ እርምጃ ተራመድ። መጥፎ ስራ ሰርተህ 100 ሜትር ከምትሄድ ጥሩ ስራ ሰርተህ አንድ እርምጃ ብትራመድ ይሻልሃል። ጥሩ መቼም ጥሩ ቦታ ነው እንጂ መጥፎ ቦታ አይጥልህም። መጥፎ ከሰራህ ደግሞ አወዳደቅህም የከፋ ነው። ዙረህም ከህዝብ አይን ትወጣለህ። ምክንያቱም የኛ ህዝብ ትንሽ ነገር ነው የሚበቃው፣ በትንሽ ነገር ይታለላል። በጣም የዋህ ህዝብ ነው ያለን። ስለዚህ የሚያርግን ሰው ከምትቆርጠው የሚያድግ ነገር ብትሰጠው የበለጠ ያሳድገውና አንተንም ወደዛ ደረጃ የመሳብ አቅም ይኖረዋል ማለት ነው። ምክንያቱም ልክ እንደዚህ የቆሸሸ ነገር እየሰራህ እንደዚህ ነው ከምትል እሱ ያደገበትን መንገድ ብታጣራ በጣም የተሻለ ነው። ፈጣሪ ማስተር አብነትን እንደገና ተመልሶ ፈጣሪ ምሮልን ተመልሶ ወደ ሚዲያ የምናየው ያድርግልን። ምክንያቱም በሱ የተነሳ ብዙ ሰዎች ስቀዋል፣ በሱ የተነሳ ብዙ ሰዎች ጠግበዋል፣ በሱ የተነሳ ብዙ ደስታ አይተናል። ያለበሱ ለብሰዋል፣ ያልጠጡ ጠጥተዋል፣ ያልበሉ በልተዋል፣ ቤት ያላገኙ ቤት አግኝተዋል፣ ጎዳና ላይ የወደቁ መጠለያ ተሰርቶላቸዋል። እና ማስተር አብነትን ፈጣሪ ይማርልን፣ ባለበት ጤናና እርሜ ይስጥልን፣ ለቤተሰቦቹም ጭምር ማለት ነው። ምክንያቱም ቤተሰብ አንዳንድ ጊዜ ልጅ ጤና ሲሆን ቤተሰብ ሲታመም በቃ ወደ ቤተሰብ ጋር ሲሆን እኛ የምናገኘውን እስከዛሬ ያገኘነውን ፍቅር ማግኘት ስለማንችል ፈጣሪ ከነ ቤተሰቦቹ ጤናና እርሜ ይስጥልን። ማስተር አብነትን ድጋሜ ወደ ሚዲያ መጥቶ ድጋሜ በጥሩ ሁኔታ ላይ እንደምናየው ተስፋ አደርጋለሁኝ። እናንተም ደግሞ ይሄንን እንደዚህ ሆነ እያላችሁ የምትሰሩት ስራ ብታቆሙና ለማስተር አብነት ሁላችንም በአንድ ቁመን ጸሎትና ዱዓ ብናደርግለት ወደ ነበረው ቦታ ቢመለስልን እጅግ በጣም ደስ ይለኛል። ለእናንተ ላስተላልፍ የፈለኩት መልእክት አንድ ሰው በታመመ ቁጥር ሞተ ብላችሁ የምትለጥፉ ሰዎች አላችሁ። ሰው ታዋቂ ሰው ከታመመ እዛው ላይ ነው የምትገሉት። ፈጣሪ ልቦና ይስጣችሁ። ሌላ ምንም አልላችሁም። ምክንያቱም አንድ ሰው ታመመ ማለት ሞተ ማለት አይደለም፣ ይድናል። የሰው ልጅ ይታመማል፣ ይነሳል፣ ይወርቃል፣ ይነሳል። ግን ፈጣሪ እንደ ሰው ልጅ አይደለም። ማንም ይሁን ማንም ይታመማል። እኛ የሱ ባሪያ ነን፣ የሱ ከብቶች ነን። እንደፈለገ ነው የሚያደርገን። ግን እናንተ ደግሞ የሰው ከብት አትሁኑብን። እንደዚህ በቃ አንድ ሰው ሲታመም ሞተ ብላችሁ የምትለጥፉ ሰዎች ቤተሰብ ሊኖራችሁ ይገባል። ታው የሚል ወንድም እህት አለ። የሟች እናንተ የምትገሉት ሰው የታማሚ ቤተሰብ አለ። በውጭ ሀገር የሚኖር እህት ወንድም ይኖረዋል። ያን ነገር ሲያይ ምን ይሰማዋል ብላችሁ ማሰብ አለባችሁ። እባካችሁ አንድ ነገር በተፈጠረ ቁጥር አንጠልጥላችሁ ወደ ለኮሜንትና ለፎሎ ብላችሁ ወደ ሶሻል ሚዲያ አታውጡ። ምክንያቱም አንድ ሰው እህት ወንድም ይኖረዋል። በውጭ ዓለም ላይ እህት ወንድም አለው። ያን ባየ ቁጥር ስለ ልቦናው ይጎዳል ነው። ተጠንቀቁ ነው። ይህ ከማል ወሎ ነው። ከማል ወሎን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።